ሰው ሲታረድ ለምን ተብሎ ሊጠየቅ ይገባል። ወንድምህ እየታረደ አንተ የምትጨፍር ከሆነ፣ ወንድምህ እየታረደ አንተ ስራህን ዝም ብለህ የምትሰራ ከሆነ፣ ወገንህ እያለቀ አንተ ምንም አይመስልህ ከሆነ ነገ አንተ የማትታረድበት ምክንያት አይኖርም ማለት ነው። ጎረቤት ቤት ሲንኳኳ ነገ አንተ ጋር እንደማይመጣ እርግጠኛ አትሆንም። ነገ አንተ ጋር ይመጣል። በአንድ ቀን 20-30 ሰው የሚታረድ ከሆነ በግ አይደለም የታረደው። የሰው ልጅ የሚታረድ ከሆነ ወንጀለኛ አይደለም የታረደው። የ2 ዓመት የ1 ዓመት ህፃን ልጆች ምንም ያውቁ አይደሉም። እነኚህን ማረድ የቻለ አካል ነገ አንተንም አንዴ ላያርድህ ነው። የ70-80 ዓመት ሽማግሌን ማረድ የቻለ እዛም ሞራል የደረሰ ሰው ነገ አንተንም ሊምርህ እንደማይችል ማወቅ ይኖርባችኋል ማለት ነው። ስለዚህ በየትኛውም የስራ ዘርፍ ላይ ያላችሁ ፖዚሽናችሁን ተጠቅማችሁ መንግስት ላይ ጫና ልታሳድሩ ይገባል። ትኩረት እንዲሰጥ ለሚታረዱ ቅድሚያ እንደ ሰው ልጅ ነው። ክርስቶስ እንኳን የሞተው ለእኛ ሲል ከሰማይ ሰማያት የወረደው ለእኛ ሲል ነው እንጂ ስለምበላው፣ ስለምጠጣው፣ ስለምገነባው መንገድ ወይንም ስለምሰራው ቤት አይደለም። አምላክ እንኳን እስከ መስቀል ድረስ ራሱን አሳልፎ የሰጠው ለሰው ልጅ ነው። ለምሰራው ቤት አይደለም፣ ለምሰራው መንገድ አይደለም። መንገድ ብሰራ ሰውን ከገደልክ በኋላ መንገዱ ላይ ለውበት ፎቶ ልትነሳበት ነው ሰውን ካጸዳ በኋላ። ስለዚህ ትኩረት ልትሰጡ ይገባል። ወደዛ አካባቢ ላይ ጽንፈኛ የዋብያ ሴክት ስላለ ማለት ነው። ኦርቶዶክሳውያንን በማጽዳት ሰልቤት የሚያደርጋለ መሬታቸውን ወስዳለሁ፣ እኔ አርስበታለሁ፣ እኔ ይዘራበታለሁ ብሎ ለአጩ የሚያዝረበርብ ብዙ ስላለ ወደዛ አካባቢ ላይ። ስለዚህ ሁሉም ተናቦ እንደዚህ አይነት ነገር ላይ ለአንዴና ለመጨረሻ ጊዜ ሜቢ መፍትሄ የሚፈለግበትን አካሄድ መሄድ የተሻለ ነው የሚሆነው። የሆነ ሰዓት ላይ ግርግር ይፈጠራል። ተገኙበት ረድ የሆነ ሰው ምናምን ከሌለ ካፊር ካገኛችሁ ወይረምነታችሁ ላይ አትሆኑ አርዲያት ላምለጅ እኔ ያርዲያል በፍቅር ምትሰልሙ ከሆነ ሰልማላችሁ። በፍቅር አሰልምካች ጆሮ ግንድሽ እያል በቢላዋ እያረርኩ ወዲ ሳይሆን በግድሽ እማትሰልሚ ካለች ትታረጃለሽ። ሬሳሽ ይጣላል፣ ወዲ ገጣል። ለጅብ ነው የሚሰጠው። ስልሚናለሽ ቀጥለጥለሽ ሃይማኖትሽ ትይዣለሽ። በስ እስልምና ያለሰው ኢትዮጵያ ላይ የሚነቅሰው እስልምና ብቻ ነው። ባንዲራ ራሱ የኢትዮጵያ ባንዲራ ወዶ የኛ ነው። ልክ እንደ ፊልስጤን የኛ ባንዲራ የሙስሊም ባንዲራ እውነት ነው። ስነ ስራ ብቻ ይዞ ያወጣል። እኛ ስንጀምር ለራሳችሁ እየሰለባችሁ እስከሆነ ድረስ ለምን ተናደድ ያላችሁ? አሁን አንድ ነገር ልጠይቃችሁ ነው። ወከደራ አለባችሁ ማታረድ በያሉበት ተገኙበት ረድ ወላሂ ላዚም የሆነ ሰው ምናምን ከሌለ ካፊር ካገኛችሁ ወይረምነታችሁ ላይ አትሆኑ አርዲያት ላምለጅ እኔ ያርዲያል ክርስቲያን ካፊር የሰራው ሊባትሉ ወላሂ አትብሉ ሐራም ነው። ስማ ስትገድ ማንም ሰው እንዲያዩ ጓደኛ ምንም ብትለው ይቀየራል። ነገሯት በአንቺ ምክንያት ነው የቆሰሽ። አንቺ እንደሰጠሽን እና እንዲያዋርርሻት እንነግርሻል። ደው ወላሂ አብድረህማን ስማ፣ ማንም ቢሆን ለምን የእናትህ ልጅ ቢሆን እነሱ ፊት እንዳታርድ እንዲያትመዳ። ምክንያቱም የሰው ልጅ ተቀያሪ ነው። አንድ ቀን ይናገረው ያስይዙሃል። አንተ ማድረግ ያለብህ ቀጥታ ትገናኛለህ። እርድ ያርገ ተጣልኩ በኋላ ስልኩን ስብርብር አብረ ስልኩን ሙስሉም እዛው ቀንብር አልከው እና ከዛ ከዛ በቃ ለማንም ካላወራህ ምንም መሆን አትችልም። ምክንያቱም ማነት ድብቆ ሰው እየረድ ይህ በውስጥ ድረስ ያረቀኝ እሱን ያረግጥ ቀን ማለት ነው። ዝም ብለህ እንዲወስድ ዝዶ ብቻ አንገቱ ግላ ያረፈበትን ካሳየኝ ሰድቀው ነው በቃ ለማላቆሱ ሰብስብ ድብቆ ሰው እየረድ ይህ በውስጥ ድረስ ያረቀኝ እሱን ያረግጥ ቀን ማለት ነው። ዝም ብለህ እንዲወስድ ዝዶ ብቻ አንገቱ ግላ ያረፈበትን ካሳየኝ ሰድቀው ነው በቃ ለማላቆሱ ሰብስብ
በቪዲዮ ምልክላችሁ ለእያንዳንዳችሁ ሲጀመር እንዲሁ በአንዱ በማይታወቅ አካውንት ማለት ነው። ስታርገ እኮ ዝም እኮ ነው። ከዛ ሲቆምጡ ምናምን መልስ አለመስጠት እንግዲህ ቅድም የለቀቀችው አለ ነው የምታሰሙን። ቀጥታ እናንተ ራሳችሁ አውሩ። እያወራን ነው። እኛም እኮ እናንተ ማውራት ስታቆሙ እኮ ነው መክፈት የጀመርነው። ቅድም የለቀቀችውን ክፈተው። ቀጣይ እሺ። ግን ይሄ ነገር በእናታችሁ ይሄ እኔ የመጨረሻ ጊዜ ዘመን ነው ብዬ ነው የማምነው። ወላሂ ማለትም አንድ ሰው አለ እንትኑ እኔ ሙስሊም እንኳን በስነ ስርዓት እንኳን ሙስሊም ብሆን ማወቅ ያለብኝ ነገር ማወቅ እስካለብኝ ድረስ ልክ ነው። ሆኖም ሳለ ግን አንድ ሰው አለ ፍላጎቱ ይሄን አርግ ብሎ በእምነቱ ሊገደድም አይችልም፣ መገደልም የለበትም። አትሊስት 2-3 ሰው በተገደሉት የሚቀሰቅሰው አንድ ሰው ሆኖ የሚያልቀው ግን የሀገር ህዝብ ነው። ለምሳሌ አሁን ሰሞኑ የሞቱብን ወንድሞቻችን እነሱ በሞቱት እኛን ጭምር ነው የተጎዳ ነው። ማለትም የሚረብሹት አካል ሌሎች የምንጎዳው ግን እኛም ጭምር ገባችኋ? እኔ በእምነት ዙሪያ የትኛውም እምነት አልቃወምም። ማንኛውም ሰው የፈለገው ማመን ይችላል። እኔ የፈለኩት ማመን ይችላሉ። ሰላም የመሰለ ነገር የለም። ግን መገዳደል ምን አመጣው? ችግሩ ምን እንደሆነ ታውቃለህ? መግደልን ሙሐመድን የታዘዝኩት አለ ከሌሎች ነቢያት በ6 ነገር እለያለሁ አለ። አንደኛ አሸባሪ ነኝ አለ። የታዘዝኩት ላሸብር ነው አለ። ዘርፌ ደግሞ ንብረት ለእኔ እንድወስድ እኔ ከሌሎቹ ተለይቻለሁኝ አለ። ስለዚህ አለመግደል አይቻልም። በቃ እንደዛ ከሆነ ምክንያቱም ኖ ምንም ማስመሰል የለም እኮ እዚህ ጋር ከስር ኮመንት ምንጽፈው ማስመሰል አለ አድርገው። ኦኬ ከ29 ጀምሮ 29 ላይ ስለመዋጋት ነው የሚያወራው። በእናንተ መጽሐፍ ውስጥ አትጨነቅ። 29 ላይ አዋርዷቸው ነው የሚለው። 30 ላይ ደግሞ አይሁድ ዘይር ያላ ልጅ ነች ላይ ክርስቲያኖች አልመሲ ያላ ልጅ ነው አሉ። ይሄ ባፎቻቸው የሚናገሩ ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ምን ይበላቸው? ያጥፋቸው። ምን ያጥፋቸው? ማነው ይሄንን የሚለው? ሱብሃንአላህ ሱብሃንአላህ። አላህ ምን ይበላቸው? ያጥፋቸው። ማንን? ክርስቲያኖችን፣ አይሁዶችን። አጋንንታዊ ነው ማለት ነው። ስለዚህ ሰዎችን ስም ጠርቶ መሳደብ ጥላቻ ነው ማለት ይሄ ነው። በቀን ስንት ጊዜ አላህ ያጥፋቸው እያለ ይረግመናል። የወንድማችን አሁን መስጊድ ላይ ማለት ነው። ቁርአን ትቀራለህ። ቁርአን ምቀራ ከሆነ አላህ ያጥፋችሁ ክርስቲያንን እየጠራ እኛ ጋር የለም። ሙስሊምን ጠርተን ሲጀመር እስልምና የመጣው ከ6ኛው ሴንቸሪ በኋላ ስለሆነ እስልምና ይባል አስተምሮም ስላልነበረ በጊዜው መጽሐፉም ሜንሽን አያደርገውም ስም። ስለዚህ ለዚህ ነው ፕሪሳፖዝ አድርገህ ምንድን ነው ልጠይቀኝ የፈለግኩት ያልከው ለዚህ ነው። እናንተ አስተምሮ ግን ስሜን ጠርቶ 551 እንድገመው ስሜን ጠርቶ ምን ይላል? ምን ይላል? አዋርዷቸው ካልኝ በኋላ እንደገና ደግሞ አላህ ያጥፋችሁ እያለ ይረግመኛል በየቀኑ። ሐዲስ ላይ ከገባሁበት ደግሞ በጣም ብዙ ቦታ ከሴጣንም በላይ መጥፎ ናችሁ ይላል። የኢትዮጵያ ኦርቶዶክስ ቤተክርስቲያንንም ጠርቶ ጭምር ማለት ነው። ከሴጣንም መጥፎ ነህ ይላኛል ስሜን ጠርቶ። አንድ የክፈትልኝ እንትኑ ላይ ቁርአኑ። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ማንን? አይሁድና ክርስቲያኖችን ረዳት አድርጋችሁ አትያዙ። ምን አትበሉ? ረዳት አድርጋችሁ አትያዙ። ማንና ማንን? ማንና ማንን? ወንድማችን ስም ጠርቷል። ከና አይሁድና ክርስቲያኖችን ረዳት አድርጋችሁ አትያዙ። ጥላቻ ማለት ይሄ ነው። ከፊላችሁ ለከፊላቸው ከእነሱ ረዳት ናቸውና ከእነርሱ ጋር ረዳት የሚያደርግ አላህ አመፀኞችን ህዝቦች አይወድ ምናምን እያለ ይቀጥላል። በፍጹም ከእነሱ ጋር ወዳጅ ጓደኛ መሆን አትችልም። 98:6 አንዴ ክፈትልኝ። የመጽሐፉ ሰዎች የሚባሉት አይሁድና ክርስቲያኖች ናቸው። በቀራ 111 ማየት ይቻላል። እነዚያ ከመጽሐፉ ሰዎች የካዱት የመጽሐፉ ሰዎች አጋሪዎቹም በገሃነመ እሳት ውስጥ ናቸው።
በውስጡ አዘውታሪ ሲሆኑ እነርሱ ከፍጥረት ሁሉ ክፉ ናቸው። ከፍጥረት ሁሉ ከሴጣንም በላይ ማለት ነው። ሴጣን ፍጥር ነው፣ ወንድማችሁ ፍጥር ነው አይደል? ሴጣን ከዛም በላይ ክፉ ናችሁ ክርስቲያኖስ። ስለዚህ ይሄን ይመስላል። ጥሩ ተመልሶላል ይመስለኛል። እዚህ ጋር ደግሞ ኦኬ Umm Habiba narrated Aisha, Umm Habiba and Umm Salama mentioned a church they had seen in Ethiopia. And in the church there was the pictures above. Umm Habiba and Umm Salama mentioned a church that had seen in Ethiopia. Umm Habiba እና Umm Salama በኢትዮጵያ ያዩትን ቸርች ይናገራሉ። ስለዛ ቤተክርስቲያን ይናገራሉ። ከዛ እዛ ውስጥ ያሉትን ፒክቸሮች እያብራሩ እየተናገሩ እያለ when they told to the prophet ለነቢዩ መሐመድ ይህንን ነገር በነገሩት ጊዜ he said those people are such that it's a precious man amongst them they died ከነሱ የሆኑ ሰዎች በሚሞቱ ጊዜ they build a place of worship over the grave በመቃብር ላይ እንትን ይሰራሉ፣ ማምለኪያ ስፍራን ይሰራሉ and paint these pictures in it በዛም ውስጥ እነዚህ ምስሎች ይሰራሉ። those people will be Allah's worst creation ይላል። Allah's worst creation ከአላህ ፍጥረቶች worst የኢትዮጵያ ሰዎች ማለት ነው። እናመሰግናለን። አንዴ አሁን አብዲ